Go!
ያስከብራል በእውነት ልልባሌ ልልባሌ ሆይ ልልባሌ ልልባሌ ሆይ ልበሉላት ለዚች ለወጣት አሽ ወይና 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 አሽ ወይና 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 አሽ ወይና ለሽ ትመጫለሽ ይህ የማነው ቤት ወይና የቁራዬ ደራ ወይና የጋሽዬ ነው ወይና የዛ የቀብራራ ወይና እግዚአብሔር ይባርከው ነው። እግዚአብሔር የቀደሰው ነው። ሲያስተምሩ መምህሩ ብሎታል። በሰርግ ጌታ ተገኝቷል። እናንተና ተኛ ጋር ነው። እግዚአብሔር ሰርጉን አሳምሮታል። ሁሉን የእግዚአብሔር ቤት ነውና ያችን በጓን እንደ ነገሩ እናርጋትና ከዚያ በኋላ ደግሞ ጭፋረው ወዘተ እሺ Yeah.
እየሰሩ ነው ይባላል ማለት ነው። በቃ ችግር የለም። እንገኝ ያብቃን። ሀገራችንን ሰላም ያድርግልን። የሙሽሪትንና የሙሽራውን ቤተሰብ ሰላምና ጤና ይስጥልን። ስለዚህ እኔ መቼም ቄስ አይደለሁም፣ የአስቆላ ተማሪ ስለሆንኩ ሰፊውን መድረክ ለእነሱ ነው የምሰጠው። ስለዚህ ከዚህ ቀጥሎ የሙሽሪት አባትና የሙሽሪት እናት ምርቃቱን ይሰጣሉ። መጀመሪያ የሙሽሪት አባት እና እናት እዚህ የቀረበውን እስኪ እነሱንም መርቀው እኛንም መርቀው እንዲያስተናግዱ መድረኩን ለነሱ እንሰጣለን። ጋሽ መኮንን ብድግ ይበሉና እናታችን ብድግ ይበሉና ሆናችሁ መልኩ ወንድሞቼ አድምጧቸው ጓደኞቼ ይሆናችሁ ሁሉ ጋሽ መኮንን ቆይ ሰምታችኋል። ይሄ ሁሉ ሰው እስከዚህ ሰዓት ድረስ በሰባት ሰዓት ገብታችሁ እስከዚህ ሰዓት ድረስ ተቀምጣችሁ ይሄንን ሁሉ በማድረጋችሁ ለጋሽ መኮንን ያላችሁን ለጋሽ መኮንንና ቤተሰቦቻቸው ያላችሁን ክብር በመግለጽ ነው። በጣም እናመሰግናለን። በጣም ምስጋና ይድረሳል። አሁን ደግሞ ከዚህ ቀጥሎ ለወንዱ ልጃችን ለጀግናው ልጃችን እንግዲህ ልጃችንን ሰጥተናል። መቼም ለሱ አስረክበናል። የሱ ቤተሰቦች ደግሞ ምን እንደሚሉ እንስማቸው። ኃይል አመሰግናለሁ። ማንን ነው የማመሰግነው? አቶ መኮንንን አመሰግናለሁ። የጀመርነው በየካቲት ቀን ይረሳኛል። በዛች ወቅት መተን ፍጻሜ አገኘ። ኧረ ተው ይሄ ነገር አይፈጸምም፣ ልጄንም ወስዳችሁ ችግር ላይ ትጥሩብናላችሁ። እኛ አለ አይዞት፣ እኛም እናሳፈር ሰዎች አይደለም። ይኸው እኛ ያሉ ውስኪውን የሰጡኝ ሰውዬ ተው በምንድን ነው የምታስተዳድር? እኔ ልጆቼ ቢያቀታቸው እኔ አስተዳድራቸዋለሁ ብዬ ቃል ገባሁ። ቃል ነው የገባሁት። አሁን የዛሬ ደስታ ከፍተኛ ደስታ ነው። በአንድ ወር እሳቸው ተዘጋጅተው ይህንን ማረጋቸው በኃይል ከፍተኛ ደስታ ነው የተሰማኝ። እኛ ደግሞ 25 ሰው ነበር የተባልነው፣ ወደ 67 ሰው ይሆናል ያመጣል። አላግባብ ስለውናል። እንዲሁ ደግሞ አሁን ልጆቻችን ተጠማምረው ቴዲና በጸሎት እነሱን እኔን እንዲጦሩኝ ነው የምፈልገው። እዚህ በላይ አልናገርም። ባት በልበት ይሄን እሺ አባታ ደግሞ የምትናገር ካለ ቆይ ወቅት እኔም ነበርኩ።
ይችን ልጃችንን በምንድን ነው የምታስተዳድሩት ብዬ ስጠይቅ አሁን የነገሩን ነው የነገሩት። ነበርኩ እኔም ሽምግልና ሲመጣ ነበር። እውነት ነው የተናገሩት፣ እውነት ነው ያሉት። በጣም 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 እናመሰግናለን። አንድ ጊዜ ጨብጨብ። እንዴ የሴቶች መብትስ እናት ምትላለች? እናት ምን ትላለች? አባት ብቻ ነው እንደሚመርቀው። እሺ እሷ ደግሞ የእሱ እናት ናት፣ የጀግናው እናት። አንቺስ ምን ትያለሽ? አይዞሽ አትፍሪ፣ ያዥ አትፍሪ። ቆይ 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 አድምጡ እንጂ ሰላም ያወረን በሰላም ያሳድረን። አሜን። ለዚህ ሰዓት ያበቃን ፈጣሪ የተመሰገነ ይሁን። አሜን። በተረፈ ፈጣሪ ሙላበት። አሜን። ያው እንግዲህ ሴቶች ብዙ ጊዜ አይን አፋሮች ናቸው። የአሁኖቹ ሳይሆን የድሮቹ የአሁኖቹ ሳይሆን የድሮቹን ነው። መርቃት አለን። ወደ ጋሽ መኮንን ቤት ነው የሚሄድ። እናትዬ ምን ትያለሽ? አድምጡ። ቆይ ቆይ ዝም በሉ እንጂ። እንደምን አላችሁ? እንደምን አመሻችሁ? ስላከበራችሁኝ እግዚአብሔር ያክብራችሁ፣ መድኃኔዓለም ያክብርልኝ። ልጆችንም እንግዲህ የአብርሃም የሳራ ጋብቻ ያርግላቸው። መድኃኔዓለም ክርስቶስ የተባረከ ልጅ ይስጣቸው። እኔ ልጄ የተባረከች ናት። በእውነቱ ልጄ በእውነቱ አይኔ ናት፣ አይኔ ናት፣ ጓደኛዬ ናት፣ ሚስጥሬ ናት። መድኃኔዓለም ክርስቶስ የልቦናዋን ይፈጽምላል። የልቦናቸውን ይፈጽምላቸው። እሱንም የተባረከ እንደሷው ያርገው መድኃኔዓለም። እንግዲህ እሱ ይሙላበት በጎደለው እሱ ይሙላበት። አሁን እኮ እንትን በዛ። እስቲ ልምዱን ታገኛላችሁ እኮ አዳምጡ። እያዳመጣችሁን ነው? ዝም በሉ። አባታችን ከዚህ የሚሉት እሳቸው የወንድ ወገን ናቸው። እሳቸውን ታሪክ በዚህ መድረክ አልገልጽም። ይህን ሁሉ ነገር አሳክተው ለዚህ መድረክ ያበቁ አባታችን ናቸው። ሁሉን ነገር ዝርዝር ሁኔታ ውስጥ አልገባም። በጣም ትልቅ የተከበሩ ሰው ናቸው። ይህን ሁሉ ነገር እዚህ አድርሰዋል። እባክህ ምንዬ ታላቅ ወንድሙ ይመርቅልኝ ፍቀድልኝ ነው። እሺ፣ በመጀመሪያ ለዚህ ሰዓትና ለዚህ ጊዜ ያበቃል ልዑል እግዚአብሔር የተመሰገነ ይሁን። እኛም ደግሞ ጊዜውን ፈቅዶ ሰዓቱን ሳይቆጥብብን ለዚህ ሰዓት ላደረሰን ፈጣሪ የፈጣሪ እናት እመቤታችን ቅድስት ድንግል ማርያም ክብር ምስጋና ይግባት። ነገሮችን ሁሉ ከወዳ ከወዲህ ያሳካ ለዚህ ሰዓት ላደረሰን ለሚጠብቁን ሰማዕታት ሁሉ ክብር ምስጋና ይድረሳቸው። ጋብቻቸውን የአብርሃም የሳራ ጋብቻ ያድርግልን። እንደ ጭቃና እንጨት ያዋርስልን። እውነት በልጅ በፍሬ ተባርከው ደግሞ ከውስጣቸው የሚወጣው ፍሬ ሀገር የሚመራ ለወገን የሚጠብቅ እነሱን የሚንከባከብ ዘመድ ወዳድ ያድርግልን። እንዲሁ ደግሞ ሙሉ ሰጥተውናልና በትዳር በሕይወት ሙሉ ይሁኑ። በእውነት እንግዲህ እኔ ታናሽ ነኝ፣ አይገባኝም ነበር መመረቅ። አክብራችሁ ስለሰጣችሁ ደግሞ እጅግ አድርጌ አመሰግናለሁ። እሺ፣ በጣም እናመሰግናለን። በጣም ነው የምንወዳችሁ። አድምጡን፣ አንድ ጊዜ እንደማመጥ። ሁሉም ነገር እግዚአብሔር ሲፈቅድ ነው። እግዚአብሔር ካልፈቀደ የሚሆን ነገር የለም። የጎረስነውን እንኳ ያስተፋናል። እንዲች ብለን የጎረስነውን ያስተፋናል። እሱ ሲፈቅድ ደግሞ ሁሉ ነገር በእጃችን ነው።
እግዚአብሔር ከአባታችንና እዛ ካሉት አባቶቻችን እኔ አልበልጥም። የጤፍ ቅንጣት ጤፎች አሉ አይደል? ከጤፍ ውስጥ አንዷን ቅንጣት ማየት እንችላለን? አንችልም። የእሷን ያህል እምነት ያለው ሰው ይድናል። ችግራችን እኛ የእሷን ያህል እምነት በውስጣችን ባለመኖሩ። እግዚአብሔር ካለ ሁሉ ነገር አለ። ፈረንጆች ምን ይላሉ? God is love ይላሉ። እግዚአብሔር ፍቅር ነው። ፍቅር ካለ እግዚአብሔር አለ። እግዚአብሔር ካለ ሁሉ ነገር አለ። እግዚአብሔር ከሌለ ፍቅር ከሌለ እግዚአብሔር የለም። በግልባጩ የሚኖረው ሰይጣን ነው። ሰይጣን ካለ ሁሉ ነገር ከንቱ ነው። ስለዚህ ሁላችንም ልናምን የምንችለው በእግዚአብሔር ነው። እሱ ከፈቀደ የማይሆን ነገር የለም። እሱ ካልፈቀደ ሁሉ ነገር ከንቱ ነው። እናምናለን እንላለን በምላሳችን ውሸት ነው። ያችን የጤፍ ቅንጣት ያህል እምነት ያለው ሰው ይድናል ነው። ስለዚህ በዛሬው ቀን የነኚህ የሙሽሪዎቹን ሁኔታ ታሪካቸውን ከጥንት ጀምሮ ጋሽ መኮንን ሲነግሩኝ የነበረው የዚህች ልጅ ታሪክ የዚህ ቤተሰብ ታሪክ ሁሉ ነገር ስሰማው እኔ በእግዚአብሔር ኮርቻለሁ። ዛሬ እግዚአብሔር እነኚህን ልጆች ለዚህ መድረክ ያበቃ እኛንም ሐሳባችንን ሞልቶ ምናስባቸው ሞልቶ ራያችንን ሞልቶ እግዚአብሔር እንደነሱ ለዚህ መድረክ ያብቃል። እግዚአብሔር የሚሳነው ነገር የለም። ቅድም ነግሬያቸዋለሁ። እግዚአብሔር የሚሳነው ነገር ከሌለ እግዚአብሔርን የምንለምነው ከሆነ እግዚአብሔርን የምናምነው ከሆነ እግዚአብሔር ለኛ የሚሳነው ነገር የለም። በዚህ ቤተሰብ እኔ ብዙ ነገር ነው የተማርኩት። ከጋሽ መኮንን ቤተሰብ ከዚህ ቤተሰብ ብዙ ነገር ተምሬያለሁ። እምነቴን እንዳጠናክር ለእምነቴ እንድሞት ነው ያደረገኝ። ስለዚህ እናንተም እግዚአብሔርን ከተከተላችሁ እግዚአብሔርን ካመናችሁ እግዚአብሔርን ከለመናችሁ የማይሳካላችሁ ነገር የለም። እመኑ፣ የጤፍ ቅንጣት ያህል እምነት ካላችሁ ትድናላችሁ ነው የሚለው። ስለዚህ እግዚአብሔር የሁላችንንም እምነት የሁላችንንም ሐሳብ ሞልቶልን እግዚአብሔር ሁላችሁም ያሰባችሁትን ይሙላላችሁ። ሀገራችንን ሰላም ያድርግልን። ሁላችንም ተሰብስበን እንደዚህ ሁላችሁንም እንጂ ያላገባችሁ ካላችሁ ለመጨፈር ያብቃል። እግዚአብሔር ክህነቱን ሁኔታ ምንም ማቀው ስለሌለ በማይም አንደበቴ ነው ያልኩት። ከዚህ ቀጥሎ የሚያሳርጉልንን የቤተ ክህነቱን ዕውቀት ያላቸው ባለሙያዎቹን ወደ መድረክ ጋብዛለሁ። ግን ብያለሁ፣ የቀረ ነገር የለም። ግን ደስ ስላለኝ ደግሞ አሁን ደስ ስላለኝ እናገር። ደስ ስላለኝ ሰርጉ ማለት ነው። ዝም በሉ እንጂ። አሁን ግን ሰርጉ ስለተመቸኝ እስከ 12 ሰዓት ነው። አታጨበጭ እና ሁላችሁም እነዚህ ወንድሞቻችን እና እህቶቻችን ልጅ ወልደው ለማየት ያብቃቸው ሁሉ። የዛሬ ዓመት የማሙሽ እናት የሚጣም እናት ወደኛ ኑ፣ ወደ ቤተክርስቲያን ኑ። ያላገባችሁ እናጋባለን፣ አናፋታም። እናጋባለን፣ አናፋታም። ሌላ ደግሞ ወደኛ ማትጠጉ ዘመኑ በልጅነታችሁ አግቡ። በጎግል ባጓጉል በጎልጉል ቢሆን አግቡ። የሰማችሁ አይደል? ጋብቻችሁን አጽንታችሁ ኑሩ። ቤተሰቡን እጅግ በጣም እናመሰግናለን። ሰርጉ ልዩ ነበረ። ልዩ ትዳር ይስጣቸው። በልዩ በጣም ደስ ብሏቸው ይኑሩ። ዛሬ የመጣችሁ የቀመሳችሁ የዛሬ ዓመት ደግሞ ክርስትና እንዳትሉ፣ ገና ያልተጠሩ ሌላ ሰዎች ስላሉ ክርስትና እንዳታምኑ።
ብድግ በሉ አንድ ጊዜ። ከሰይጣን ፈተና ሁሉ ሰውሮ እንድታሳድረን እንለምናለን። ለሀገራችን ለኢትዮጵያ ሰላሟን፣ ለሕዝባችን አንድነቱን፣ ፍቅር እንድትሰጥልን፣ ረሃቡን፣ ቸነፈሩን፣ ጦርነቱን ሁሉ እንድታስወግድልን ቅድስት ድንግል ማርያም ከልጇ ከመድኃኔዓለም ስልኩን ቁጥር የምታውቁ እሷ ናትና ለመድኃኔዓለም ነግራ ለሀገራችን ሰላምን ያውርድልን፣ የታመሙትን ፈውስ ይስጥልን፣ ሕፃናትን ያሳድግልን፣ ሽማግሌዎችን ያጽናልን፣ ሀገራችን ይባርክልን፣ ይቀድስልን። አምላካችን ሙሽሮችን ደግሞ በበረከት በዲኩማስ ቤት ገብቶ ኢየሱስ ክርስቶስ የባረከውን ጋብቻ ቅዱሳን ጋብቻ አድርጎ ይባርካቸው። የተመረቀውን ምርቃት ሁሉ እግዚአብሔር አምላክ ይቀበልልን። ቅዱስ አምላክ ሆይ ሰላም ያዋልከን ሰላም እንድታሳድረን የወለተ ኪዳንና የገብረ ሐናን ጋብቻ እንድታባረክልን እንለምናለን። የተከበረ ጋብቻ የተባረከ እንድታደርግልን እንለምናለን። አባታችን ሆይ በሰማያት እመቤታችን ቅድስት ድንግል ማርያም በመልአኩ ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። የአሸናፊ እግዚአብሔር ሰላምታ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ። ከተወደዱ ልጃችን ከአምላካችን ከመድኃኒታችን ከኢየሱስ ዘንድ ይቅርታና ኩኑ ብፁዓን ወንጹሐን ኩኑ ብፁዓን ወንጹሐን ኩኑ ብፁዓን ወንጹሐን ኢርእሴነ ወርእሴክሙ ከመ ንኩን ድሉው መንግሥተ ሰማያት እግዚኦ መሐረነ ክርስቶስ ብለን እንለምነው 14 ጊዜ እግዚኦ መሐረነ ክርስቶስ ስለ እናቱ ስለ ማርያም በእንተ እግዝእትነ ማርያም መሐረነ ክርስቶስ 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 ማርያም የእግዚአብሔር በረከት የወልድ ቸርነት የመንፈስ ቅዱስ አንድነት የቅድስተ ቅዱሳን የድንግል ማርያም አማላጅነት የሰማዕቱ የቅዱስ ጊዮርጊስ በረከት ረድኤት የጻድቃን የነ ገብረስ ቅዱስ የነ ተክለ ሃይማኖት የቅዱሳን አባቶቻችን ጸሎት በዚህ ቤት ይዋል ይደር። አሜን። የመላእክት አለቃ ቅዱስ ሚካኤል፣ ቅዱስ ገብርኤል፣ ቅዱስ ሩፋኤል ሲጠብቁን እንዲዋሉ ሲጠብቁን እንዲያድሩ የማይሰራት ያት ሁሉ እግዚአብሔር ይፍታ። ለአባላቱ አካባቢ አንዴ ነው። ሁለተኛ ስጦታ ያላቸው በግንባር እንሰጣለን የሚሉ ሰዎች ስላሉ እነሱ ስጦታቸውን እንዲሰጡ እንፈቅዳለን። ልጆቼ እስቲ ዝም በሉ። በእውነት ዛሬ ሳይሆን ለብዙ ዓመታት ከነሱ ጋር ከልጆቼ ጋር እንደ አባት እንደ ወንድምም ሆኜ ዝም በሉ። ከልጆቼም በላይ በጣም ማፈቅራቸውና የምወዳቸው ልጆቼ ናቸው። በእውነት ይሄን ቤት እንግዲህ ዛሬ ደመቅ አድርገው ያሉት እነሱ ናቸው። አሁን በተለይ አሁን እሱ ስራ አለው ታውቃላችሁ ሁላችሁም። ቤቱን ዘግቶ ከትላንትና ጀምሮ የተወሰነ ቁጥር ባወጣው ገዛ የገዛው እሱ ገባይ ነገር አለ። ምን ማለት እንደምችል እኔ አዳግተኛል። ጌታን ማለት ነው። ጌታ ልጆቼ ናቸውና ከዚህ ነጥያላቸው
የእነሱን ደስታ በሰላም እንዲካፈል ያደርገኝ ዘንድ በእናንተ ስም በዚህ በተሰበሰበ ሕዝብ ስም እግዚአብሔርን ማጸነው። ማንም እዚህ አካባቢ ያየሁት ነገር የለኝም። እነሱ ግን እኔ እንደ ጓደኞቼን በርግጥ ላንጣፍቼ ስመጣ ከውጭ ከስራ ስገባ ብድግ ብለው አስቀምጠው ስቀር ደውለው የት ነው ያለኸው ብለው የሚጠይቁ ልጆች ናቸው። አሁን የነሱን ሰላም ፍቅር እንደኔ ያደረጉት እንደኔ ልጆች ማግባታው እንደኔ ሰላም በሰርጋቸው ላይ ተገኝቼ የሚያስፈልገው ነገር እንዲያደርግ እግዚአብሔር ፍቃድ ይሁንልኝ። አመሰግናለሁ። እንደማመጥ Ara
ዳኒ ከፍተህ ታስገባታለህ። ኧረ ቀና በል ወደዚህ ሆነች ሲባል ከሆነ ቀና በል አንተ ተረጋጋ። ቢላው ገብተህ